በዛሬው ቪዲዮ እንዴት አንድ ወንደላጤ አብስሎ በልቶ ጠጥቶ እንደሚኖር እናያለን። ታዲያ በዚህ ቪዲዮ መጨረሻ ለብዙዎች የከበደውን የላጤነት ህይወት እንዴት አንድ ወጣት ከተማ ውስጥ እንደሚገፋ እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከጠዋት 11 ሰዓት ጀምሮ እስካሁን ድረስ ስራ እየሰራው ነበር። ያ ጋይስ እንግዲህ አሁን ያለነው ኪችናችን ውስጥ ነው። ኪችኑ እንደዚህ እንደምታዩት ኩርንስ ብሏል። በጣም ኮርንሷል። መጀመሪያ እነዚህ ነገሮች እናጸዳዳለን። እዚህ ጋር ምግባችንን እንሰራለን። ወደ ገደለው እንግባ። እግዚአብሔር ይመስገን። የምሳ ቪዲዮ ለመስራት ነበር። ምሳ አልተሳካም። እንግዲህ ሶኔ ደግሞ ታንቅ አልሞት በቃው ተለኩሷል። እዛ ጋር እንደምታዩት ከበሰለና ከደረሰ ደረሰ። እሷ ሙቅ እንዳለች አውርዶ እንትናችንን መስራት ግን ሆነም ቀረም ድስቱን ፏን አድርግና ድስቱን አጠብና አድርግና ቴስቲ ይመስል ያጣጥላል። ማርያምን አይናችሁን ያጣጥላል። እንዴት እንደሚጸዳ አላውቅም። መድኃኒዓለም ነው የሚያውቀው። አነስ ያለች ማለት እንደምታዩት ትንሽዬ ስልሰና ስልካ መብራት ሄደ። መብራት ሄደ። በኢየሱስ ክርስቶስ አረ ፈጣሪ ሆይ አለ መብራት አለ። ወተፋክ መብራት አለ። ዝም በል መብራት አለ። በርበሬ፣ ጨው፣ የፍቅርሽ ሜጋቶን ልቤ ላይ ፈንድቶ ላንቺ ሊሰዋኝ ነው። 2 ቀን ሙሉ ሲቀቀል ነበር። ደም ተፍቷል። አዲስ ደም አፍላወት ታሳለው እሳቱ ስሜቴ አንቺ ነው የወደደው አትወጪም እንጂ ይህም ብሎ ከለቀቅ ሰው አደርገው ፈጣን ነገር ነው። እግዚአብሔር ምግባችን እየደረሰች ነው። ልብስ ቀያይሬያለሁ። ከዚህ በኋላ ተፍተፍ ማለት ስላለብኝ ነው። ይቅርታ መቁረጥ የለብኝም። አይ ነው ግን ቆርጬዋለሁ። ከዚህ በኋላ ስበላ ነው የምታዩት። ምግባችን ደርሳለች። እስቲ ይዘናት እንምጣና ምን እንደምመስል አብረን ያለን። እሺ ምግባችን መጥቷል። ይኸው እንደምታዩት ነው። እንግዲህ ፍቅርን ያስተማርሽ ለስጋ ለነፍሴ እስካሁን አልቀመስኩትም እና አሁን ገና ነው የምቀምሰው። ቤቱ ባዶ ነው። አስታውሳችኋል። ሩሜት የለም፣ ሰው የለም እና ከዛ ሁሉ ተነስተን አሁን ምግብ መስራት ለእኛ እትሶ ሃርድ ግን ቢሆንም ደግሞ አሳክተናል። ስዬ ትመቸኛለች። ከማይጂ ፋሚሊ ሃሮን፣ ስዬ፣ ናቲ በጣም ጎበዝ ልጆች ናቸው። የስዬ ናት ቶሎ ቶሎ ቭሎግ የምንለቀው እና የእሷን ቭሎግ እያየሁ ነው ምሳ የምበላው። ባለች የተቀደሰ ይሆንልን። አሜን። ይህንን ማዕድ ልንሞክረው እየፈራ ነው እግዚአብሔር። ከማረግ ውጭ ያበደ ከነድስቱ ይዤው መጣ። ከነድስቱ ይዤው መጣ። ለምን መሰላችሁ?
ስንት ያንሰዋል እና ስንት መጨመር አለው እና ስልሱን የሰራው ደግሞ ለምንድን ነው የማልጨምረው ብዬ አሰብኩና በጣም ብዙ ነው የበላሁት። አልዋሻችሁም፣ በጣም ብዙ ነው የበላሁት። እግዚአብሔር ይመስገን። መጨረስ ስላለብኝ ነው። ሌላ ሰው ቤት ውስጥ ስለሌለ ይደፋል። እኔ ደግሞ ምግብ ሲደፋ አልወድም እና የምሬን ነው። ሌላ ሰው ስለሌለ እና ከሚደፋ በቃ መበላት አለበት። የኔ አስተሳሰብ እንደዛ ነው እና ለዛ ነው አሁን የምታገለው። ግን እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔር የተመሰገነ ይሁን። ስሙኝማ ስራ እየሰራው ነው እና ራበኝ። አሁን ነው ምሳ የበላሁት። እንደዛ የማይገፋ ምግብ የበላሁት አሁን ነው። ለምን ነው የሚርበኝ? ለካ ረሃብ አይደል ሱስ ነው። ሱሱ ምንድነው? ዳቦ በለውስ አጉል ሰዓት ከምግብ በኋላ ዳቦ በለውስ ለምጃለሁ እና ይቅርታ እርቦኛ አይደለም ዳቦ በለውስ አምሮኝ ነውና እቺ የቀረችን ዳቦ በለውስ መክሰስ ማለት ነው። ኦልሞስት 11 ልሞላ ነው። ኦልሞስት 11 ሰዓት ሊሞላ ነው እና እንደ መክሰስ ምናምን ነው እና ምን ልላችሁ ነው ጋይስ፣ ምግብ ከኔ ጋር አብረን ሰርተናል። ወድጄዋለሁ። ሰው ምግብ ለመስራት ዋነኛው ነገር ምንድነው? ቅድም እንዳለው ዘይት፣ ጨው፣ ሽንኩርት ምናምን አይደለም፣ እቃ ማጠቢያ ነው። እኔ እቃ ማጠቢያ ቢኖርኝ ዛሬ በጣም ጸዴ ምግብ እሰራላችሁ ነበር። ከዚህ የበለጠ ሰው እቃ ማጠቢያ መጀመሪያ ላጤ ስትሆኑ ከቤት ስትወጡ መጀመሪያ እቃ ማጠቢያችሁ መግዛታችሁ እንዳትረሱ። ያ ጋይስ እስካሁን የነበረን ቪዲዮ ይህን ይመስላል። እንደወደዳችሁት፣ እንደተዝናናችሁበት፣ እንዳሾፋችሁብኝ፣ እንዳላገጣችሁብኝ፣ እንደተዝናናችሁብኝ ተስፋ አደርጋለሁ። ግን ይሄን ቪዲዮ መሰራላችሁ እናንተ ፈን ታደርጉበታላችሁ ብዬ ነው። ወዳችኋለሁ። እንደዚህ አይነት ኦተንቲክ የሆኑ ራሳችንን የሚመስሉ ቆንጆ ቪዲዮዎች እንድለቅላችሁ ከፈለጋችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ።